ምስሉ ላይ የምታዩት ሴት የምድራችን ጥንታዊቷ አረመኔ ሴት ተብላ በታሪክ ማህደር ተዘግባለች። እሷ ያደረገችው ነገር አንዳንድ ሰዎች ይደግፏታል። ያደረገችው ነገር ምንድነው? ፎሎ ያላደረጋችሁኝ ፎሎ አድርጉኝ። ታሪኩ ከተመቻችሁ ደግሞ ላይክ። አና ድቢስቶኒያ ወይንም ደግሞ በቅጽል ስሟ ባባ አንጆካ ትባላለች። ተወለደችው በ1838 ሰርቢያ ውስጥ ልዩ ቦታው ደግሞ ልዩ ከተማው ብላድሚር ባቲስ የተባለ ከተማ ውስጥ ተወለደች። አና በህፃንነቷ ያው እንደማንኛውም ልጆች እንደማንኛውም ቤተሰብ አባት፣ እናት፣ እህትና ወንድሞች ነበሯት፣ ታላቅም ታናሽም። እሷ ግን ከሌሎቹ ለየት የሚያረጋት ነገር አለ። ህፃናት ውጪ ሲቦርቁ፣ አዋፋት ላይ ጠጠር ሲወረውሩ፣ ቢራቢሮ ለመያዝ ሲሞክሩ፣ እሷ ግን የወላጅ አባቷ ቢሮ ውስጥ በመግባት መጽሐፎችን፣ የትልቅ ሰው መጽሐፎችን ማገላበጥ ታዘወትር ነበር። አባቷም በዚህ ነገሯ በጣም ይገረማል። ልጄ ውጪና ከኩዮችሽ ጋር ተጫወቺ፣ ህፃንነትሽን ተደሰችበት ይላታል። እሷ ግን ኖ እኔ አባቴ እንደዚህ አይነት ነገር ምንም አይነት ፍላጎት የለኝም፣ አያስደስተኝም። እኔ የምፈልገው ዕውቀትን ነው እና መመራመርን እፈልጋለሁ ትላለች። የሚገርማችሁ ነገር የፊዚክስና የኬሚስትሪ ትምህርቶችን በጣም በፍቅር ትወዳለች እና የአባቷ ቢሮ ውስጥ በመግባት እነዚህ መጽሐፎች ነበር የምታገላብጠው። መጽሐፍ ማገላበጥ ብቻ አይደለም፣ አንዳንድ ነገሮችንም በተግባር ትሞክራለች። ለምሳሌ የቤታቸው ግራውንድ ውስጥ በመግባት አንዳንድ ነገሮችን ትቀመማለች። ማለት አንድ ነገር ከአንድ ነገር በመቀላቀል የሆነ ነገር ለመፍጠር ሙከራ ታደርጋለች። አንድ ጊዜ ቤተሰቦቿ ሁሉ እራት እየበሉ እሷ ግራውንድ መሬት ውስጥ ያለ ቤት ውስጥ አላቸው። እዛ ቤት ውስጥ ሙከራዎች ታደርጋለች እና በጣም የሚገርም ኃይለኛ ፍንዳታ ይፈጠራል ቤታቸው ውስጥ እና በወቅቱ የእሳት አደጋ መጥቶ እሳቱን ለማጥፋትና ሰዎቹን እንዳይጎዱ ሙከራ አድርጓል። የተጎዳም ሰው አልነበረም። ግን የዚህ ፍንዳታ ውጤት የመጣው በዚች ህፃን ልጅ ምክንያት ነው። በዚህ አላቆመም እና ነገሮችን በመቀመም ጸጉራቸው ላይ እህቷን ወንድሞቿን ጸጉራቸው ላይ የምትሞክረው ነገር አለ። አንዳንድ ጊዜ የወንድሞቿ ጸጉር ያልሆነ ከለር ወይ ቢጫ የሆነ ከለር ይዞ ሲታዩ ምን ሆናችሁ ነው ተብለው ሲጠየቁ አና የሆነ ነገር ቀምማ ሞክራብን ነው ይሉ ነበረ። ወላጅ አባቷ ከማንኛውም ህፃን ልጆች ከፍ አድርጎ አንደላቆ ነው ያሳደጋት። ግን እድሜዋ ልክ 22 ዓመት ሲደርስ አባትየው ትልቅ የሆነ የኢኮኖሚ ኪሳራ ውስጥ ይገባል እና ልጆቹንም ሰብስበው ምን ይላቸዋል? እንግዲህ እኔ ኪሳራ ውስጥ ገብቻለሁ፣ ሁላችሁም ራሳችሁን ችላችኋል፣ በየፊናችሁ ሄዳችሁ ራሳችሁን አስተዳድሩ። እኔ እናንተ ማበላና ማጠጣው ነገር የለኝም። ይሄ የምንኖርበትንም ቤት ልሸጠው ስላሰብኩኝ ሁላችሁም በየፊናችሁ ተንቀሳቀሱ ይላቸዋል። እና ይሄንን የሱን ንግግር ተከትሎ አና እሱን ልታጽናና ትሞክራለች። አባቴ አይዞክ፣ እኔ ሰርቼ አንተን ደግፋለሁ እና ምን የሚያሳስብህ ነገር የለም ትለዋለች። ግን አባትየው ካንቺ ጋር ማወራው ሌላ ነገር አለ ከሌሎቹ የተለየ። አንቺን እንደምታቂው አቀማጥዬ ነው ያሳደግኩሽ እና አሁን ላይ ግን ዝም ብዬ ልተውሽ አልችልም። አንድ የማቀው በእድሜ ከፍ ያለ ሰው ያው በእኔ እድሜ ደረጃ የሚሆን አይነት ሰው እድርሻለሁ። ይሄ ሰው ደግሞ በኢኮኖሚ ጥሩ ሰው ነው እና አንቺንም አንደላቆ ያኖርሻል፣ እኔንም ሊደግፈኝ ይችላል በሚል ይሄንን ነገር ያቀርብላታል። እሷ በወቅቱ ባተስማማም ግን በአባቷ ግፊት ታገባለች። ያንን ሰውን ተከትላ ወደ ሌላ ከተማ ታመራለች እና ከዛ ሰው ጋር ደግሞ ህይወቷን ትቀጥላለች። እንግዲህ የአና ህይወት ከዚህ በኋላ ነው ያው አክሽን የተሞላበት ነገር የሚፈጠረው እና እዛ የሄደችበት አካባቢ ላይ አና ከሰው የምትግባባ መልካም ወጣት በመሆኗ ብዙ ምስሉ ላይ የምታዩት ሴት የምድራችን ጥንታዊቷ አረመኔ ሴት ተብላ በታሪክ ማህደር ተዘግባለች። ብዙ ባለትዳር ሴቶችን ታውቃለች፣ በጓደኝነትም ይቀርቧታል እዛ አካባቢ ላይ እና አና አንድ ከጓደኞቿ መካከል ባለትዳር የሆነች ጓደኛዋ ሁሉ ጊዜ ከሷ ጋር ይገናኛሉ እና እቺ ሴት ግን አንድ ለየት ያለ ነገር አላት። ሁሉ ጊዜ ከንፈሯ ስር አብጦ አይኗ በልዞ የተለያየ ጊዜ የተለያየ ቦታ ላይ ፊቷ ላይ ጠባሳ ይታያል እና አናም ቀርብ ብላ ጠየቀቻት። ምን ሆነሽ ነው አንቺ ሁሉ ጊዜ እንደዚህ ፊትሽ እንትን የሚለው እንዴ? ምንድነው ቦክስ ትወዳደሪያለሽ እንዴ ምናምን ነገር ትላታለች። እና አይ አይደለም አናዬ፣ እንደዚህ አይደለም። እኔ ባለቤቴ በጣም አስቸጋሪ ሰው ነው። ሁሉ ጊዜ ጠጥቶ ይገባል፣ እኔንም ይደበድባል፣ የኔን ወንድሞችም ሳይቀር ማንንም አያከብርም። ልጆቼንም ሲደበድባቸው ነው የሚውለው የሚያድረው። በጣም በስቃይ ነው ያለሁት፣ ምን እንደማድረግ ግራ ገብቶኛል ትላታለች ማለት ነው። አናም
ምን እንዳለቻት ታውቃላችሁ? ባልሽ ስንት ኪሎ ይሆናል ትላታለች። እና ባሌ ወደ 96 ኪሎ ይሆናል። ቁመቱ ሜትር ከ90 አካባቢ ይሆናል። ስለዚህ አሁን ምልሽን ነገር አንድ በአንድ ታደርጊያለሽ፣ ከዛ ሰላም ታገኛለሽ ትላታለች። እና ወረቀትና እስክሪብቶ በማምጣት የዚህን ሰውዬ ክብደቱን በቁመቱ በማባዛትና ያው የፊዚክስ የኬሚስትሪ ስራ በመስራት የሆነ መድኃኒት ነገር ትሰራለች፣ ጠብታ ነገር እና ይህንን ትሰጣታለች። እና ለባልሽ ከዛሬ ቀን ጀምሮ የሚጠጣው ውሃ ላይ የሚበላው ምግብ ላይ አንዳንድ ጠብታ እያደረግሽ ትሰጨዋለሽ። ከ8 አው 9ኛው ቀን ላይ ሁላችንም ቀብር እንገኛለን በባልሽ ቀብር ላይ ትላታለች። እና እቺ ሴትም የሷን ሚሽን ተቀብላ ወደ ቤቷ ትሄዳለች። እና ባለቻት መሰረት ባሏ ላይ የሚበላውና የሚጠጣው ላይ በማድረግ ይሄ ሰውዬ ልክ 8ቱን ቀን በህመም ካሳለፈ በኋላ 9ኛው ቀን ላይ አና እንዳለችው ከዚህ ዓለም በሞት ይለያል። እና አናም ያው የቀብር ግዴታዋን ለመወጣት ቦታው ላይ ትገኛለች። ቸርች ላይም ይገናኛሉ ከዚህ ሴት ጋር እና በርቀት ታያታለች። እና በጣም ትገርሚያለሽ እኮ አና፣ ልክ እንዳልሽኝ በ9ኛው ቀን እኮ ሰውየው ሄደ ትላታለች። እንግዲህ አና በምትኖርበት አካባቢ ልክ እንደ ባህል መድኃኒት ሐኪም ሆና ነበረ እየኖረች ያለችው። አንዳንድ ሕክምናዎችን ትሰጣለች፣ በእርግጥ መግደል ብቻ አይደለም። እና ስሟ ያው ውስጥ ለውስጥ እየታወቀች ስትመጣ እንደዚህ ባሎቻቸው የሚያስቸግሯቸው ባለትዳር ሴቶች አና ጋር በመምጣት በሚስጥር ከሷ ጋር በመስማማት ይህንን ነገር ይወስዱና ባሎቻቸውን በ8ና በ9 ቀን ውስጥ ያው እንዲሞቱ ያደርጋሉ። እና አና ረጅም ዓመት ማንም ሳያውቅባት ኖራለች። እና በህይወት ዘመኗ እስከ 150 የሚጠጉ አባወራዎችን ገላለች ነው የሚለው ታሪኩ። እና አና ልክ እድሜዋ 90 ዓመት ሲደርስ ሁለት ይህንን ነገር ያደረገችላቸው ባለትዳር ሴቶች ያው የህሊና ጸጸት ውስጥ በመግባት ይህንን ነገር ይፋ ያወጡታል። ህግ ጋር የሚደርስና አና በ90 ዓመቷ ፖሊሶች እሷን ሊይዟት ይመጣሉ። እና ሲመጡ ያው እንግዲህ 90 ዓመቷ ነው። እኔ አልዛሃይመር አለብኝ የማስታውሰው ነገር የለኝም ነበር ያለችው። የሚገርማችሁ ነገር ታሰራለች። የታሰረችው 8 ዓመት ነው። ከ8 ዓመት ታስራ በ90 ዓመቷ ከዛ ትወጣለች። ወጥታ ከዛ በኋላ እንግዲህ አስቡት እስከ 113 ዓመት ኖራ በ1951 ነው የሞተችው። እና እንደ አና አይነት ሴቶች በየአካባቢያችን አንድ ቢኖሩ እነዚህ ሚስቶቻቸው ላይ እጃቸውን የሚያነሱ ወንዶች አናይም ነበር። እና አንዳንድ ሰዎች ይደግፏታል የምላችሁ ከዚህ ዙሪያ አንጻር ነው። ስላደመጣችሁኝ አመሰግናለሁ። ቻው።